ሰላም እንዴት ናችሁ? እንግዲህ ዶክመንታችንን ሰርተን ከጨረስን በኋላ ቴብል ኦፍ ኮንቴንትም ካወጣን በኋላ እንደገና ደግሞ ሊስት ኦፍ ፊገር እና ሊስት ኦፍ ቴብል ያስፈልገናል ማለት ነው። ስለዚህ ሊስት ኦፍ ፊገር እና ሊስት ኦፍ ቴብል ለመስራት ደግሞ ቀጥታ የፊገር ዲስክሪፕሽን እና የቴብል ዲስክሪፕሽን ያስፈልገናል። ይሄንን የቴብል እና የፊገር ዲስክሪፕሽን ግን ቀጥታ በእጃችን የምንጽፍ ከሆነ ሊስት ኦፍ ፊገር እና ሊስት ኦፍ ቴብልን አውቶማቲካሊ ራን ማድረግ አንችልም። ቀጥታ ኮፒ እያደረግን እየወሰድን ማስቀመጥ አለብን ማለት ነው። ስለዚህ እሱን ሁሉ ላለመድከም በመጀመሪያ የፊገር ዲስክሪፕሽናችንንና የቴብል ዲስክሪፕሽናችንን ስናስገባ ኢንሰርት ካፕሽን መጠቀም አለብን ማለት ነው። ስለዚህ እንዴት ኢንሰርት ካፕሽን ተጠቅመን እንዴት ሊስት ኦፍ ቴብል እና ሊስት ኦፍ ፊገር አውቶማቲካሊ ማውጣት እንደምንችል ነው ማሳያችሁ። ተከተሉኝ። እንደምትመለከቱት ከላይ ጀምራችሁ ስትመጡ የኔ ቀጥታ ያለኝ ፊገር መጀመሪያ ላይ የሚመጣው ፊገር ይሄ ነው ፊገር ማለት ነው። ስለዚህ ይሄን ፊገር ሴሌክት አድርገዋለሁ። ሴሌክት አድርግና ኮፒ ለዋለሁ። ከፈለጋችሁት እናንተ ከት ማለት ትችላላችሁ። ለምሳሌ እኔ ከት ልበለው። ከታልኩና እዚች ጋር እንደሆነ ቀጥታ ሄደው ወዴት ነው? ወደ ሪፈረንስ ሄዳለሁ። ሪፈረንስ ላይ ስትሄዱ ወደ መሃል አካባቢ ላይ ኢንሰርት ካፕሽን የምትላለች እሷን ኢንሰርት ካፕሽን አንዴ ትጫኑታትና እዚች ጋር እንደምትመለከቱት ከፈለጋችሁ እናንተ ቴብል ከሆነ የምትጠቀሙ ቴብል ታረጉታላችሁ። ወደ ታይ ዝቅ ስትሉ ይሄው ቴብሎች አሉ ማለት ነው። ቴብል አለ። እናንተ በቴብል ማድረግ ከፈለጋችሁ ፊገር ከሆነ የምትፈልጉ ወደ ላይ እንደዚህ ድራግ ምናምን እያደረጋችሁ ትመለከቱ እዚህ ጋር ፊገር የሚል ታገኛላችሁ። ስለዚህ እኔ ኒው ልበልና ኒው ሌብል ብዬ ክሊክ ላድርግና እዚች ጋር ፊገር አልኩኝ። ከዛ ስፔስ 1 ቻፕተር 1 ስለሆነ ማለት ነው። ስለዚህ ስፔስ አድርጌ 1 ካልኩ በኋላ ኮለን ላድርግ። እናንተ የፈለጋችሁትን ልታደርጉ ትችላላችሁ። ከዛ ይሄንን ኦኬ አልኩት። ይሁት እንደምትመለከቱት እንግዲህ ፊገር 1 ብሎልኛል ማለት ነው። ስለዚህ እዚች ጋር ስፔስ አድርጌ ቅድም ከት አድርጌ ያመጣሁትን ፔስት አደርጓለሁ ማለት ነው። ወስጄ ኮንትሮል ፕላስ ቪ አደርግና ፔስት አደርጓለሁ። ስለዚህ እቺን እንዲህ አንዴ ላጥፋት የማትፈልግ ፓርት ካለች ማለት ነው። ወደዚህም የማይፈልግ ፓርት ካለ እንደዛው ልክ ድጋሚ ፊገር የሚለውን ጭምር ኮፒ ስላደረኩት እኔ ሌላ ፊገር አሁን ስለተሰራ አያስፈልግም። ይሄት እንደምትመለከቱት ይሄን ካደረኩ በኋላ ኦኬ ለዋለሁ። አያችሁታል? ከዛ እዚች ጋር እቺን ሴሌክት አድርጌ ማድረግ የሚጠበቅብኝ ምንድነው? ወደዚህ ጋር መጥቼ ታይም ኒው ሮማን ከዛ እኛ በመንፈልገው ማለት ነው። እዚች ጋር 9 ከሆነ 10 ከሆነ 11 ከሆነ ለምሳሌ 11 ዘን ብላክ ከዛ ወደ ሴንተር የግድ ፊገር ዲስክሪፕሽን ሴንተር ላይ ነው የሚቀመጠው። ከዛ እዚች ጋር 1.5 ሪሙቭ እቺን ማጥፋት እችላለሁ። እንግዲህ እቺ 1 ሆናለች ማለት ነው። ወደ ታች ልውረድ። እዚህ ጋር የለኝም። ስለዚህ ቻፕተር 2 ላይ ገባሁኝ። ቻፕተር 2 ከገባሁ በኋላ እንደምትመለከቱት እዚች ጋር አንድ ፊገር አለች። ስለዚህ እቺን አንድ ፊገር አሁንም ኮፒልና ከትላታለሁ። ከት ካልኩ በኋላ እዚቹ ጋር ክሊክ አድርጌ ወደ ሪፈረንስ ገብቼ ኢንሰርት ካፕሽን ገባና አሁን ይሄ 2 ይልልኛል በራሱ ይቀጥላል ማለት ነው። ነገር ግን እኔ አሁን ቻፕተር 1 ላይ በሆን ኖሮ 1.2 1.3 እያለ ይቀጥላል። እኔ ኮፒ ብዬ ፔስት እያደረኩ ኦኬ ማለት ነው የሚጠበቅብኝ። አሁን ግን ወደ ቻፕተር 2 ስለተቀየርኩኝ ኒው ሌብል እለዋለሁ ማለት ነው። ድጋሜ ፊገር ከዛ 2 ብዬ ኮለን አደርግና ኦኬ እለዋለሁ ማለት ነው። ያ ማለት ቻፕተር 2 ላይ ነኝ ማለት ነው። ስለዚህ አሁን ኮፒ ያደረኩትን ኮንትሮል ብዬ ቪ ስለዚህ እቺ ላጥፋት። አሁንም ወደዛ አዲስ የማይፈልግ ነገር ካለ ይሄ አይፈልግም ማለት ነው ድጋሚ ስለሆነ ከዚህ በኋላ ኦኬ ማለት እችላለሁ ማለት ነው። አሁን ኦኬ ይሁት እንደምትመለከቱት ፊገር 2.1 ጂኦሜትሪ ምናምን ብሎልኛል። ሴሌክት አደርጓለሁ። ዘን ሆም ገባለሁ። ብላክ ቦልድ ሚሊዮን አጥፍቼ ታይም ኒው ሮማን ረዋለሁ 11 ነው። ከዛ ወደ ሴንተር እዚች ጋር መጥቻ አሁንም 1.5 አደርጋለሁ። ሪሙቭ የሚደረግ ካለ ሪሙቭ፣ ይሄ እንደናንተ ፍላጎት ነው። ከዛ እዚች ጋር ብላክ ከሆነ ብላክ አደርጋለሁ። አሁን ጨርሻለሁ። ወደ ሶስተኛው ሊድ
ሶስተኛው ግን እዚሁ ቻፕተር ላይ ነው ያለ። ስለዚህ እዚሁ ቻፕተር ላይ ስለሆነ ኮፒ ልበልና ወይም ከት ልበለውና እንደምትመለከቱት ነው። ከት ካልኩ በኋላ እዚቹ ጋር ክሊክ አድርጌ ወደ ሪፈረንስ ገብቼ ኢንሰርት ካፕሽን ዘን እዚሁ ጋር ስለሆነ ምንም ችግር የለውም። ኮንትሮል ብዬ ቪ ከዚህ በኋላ እቺ ሪፈረንሷን አንድ ያጠፋታለሁ። አሁን ወደ ኋላ ልመለስና የማልፈልገውን ይሄን ፊገር ብዬ ያስገባሁትን በፊት ላጥፈው ማለት ነው። እንደምትመለከቱት ነው። ከዛ ኦኬ ለዋለሁ። እዩት ፊገር 2.2 ብሎልኛል ማለት ነው። ፊገር 2.2 ብሎልኛል። ሴሌክት አደርገዋለሁ። ወደ ሆም እሄዳለሁ። ይሄን አጠፋለሁ። እዚች ጋር ታይም ኒው ሮማን 11 ዘን እዚች ጋር ሴንተር እዚህ ጋር 1.5 አሁንም ሪሙቭ የሚደረግ ካለ ሪሙቭ ከዛ ብላክ እንደምትመለከቱት ሰራልኝ ማለት ነው። አሁን እንግዲህ ይሄንን የፊገሬን ጨርሻለሁ። ቀጥታ ወዴት ነው የሚሄደው? ወደ ቴብል ብቻ ነው የሚሄደው ማለት ነው። እስከዚህ ድረስ ቴብል የለም። ስለዚህ እዚህ አንድ ብቻ ነች ያለችን ቴብል ማለት ነው። ስለዚህ ይችን ቴብል ለመስራት አንዴ ኮፒ አደርጋታለሁ። እሷን ከት ላለው ከት ካልኩ በኋላ ቀጥታ ወደ ሪፈረንስ ገባና ኢንሰርት ካፕሽን ብዬ እዚች ጋር በፊገር ነበር ስሰራ ይቆይ። አሁን ወደ እችን ክሊክ አድርጌ ወደ ቴብል ቀይረዋለሁ። ስለዚህ ቴብል ይሄው ቴብል እለዋለሁ። ቻፕተር 2 ላይ ስለሆነ ኒው ሌብል ብዬ ልነሳና ቴብል ብዬ ከዛ 2 ላይ ነው አይደል ያለው 2 ብዬ ኮለን ላድርግና ኦኬ ልበለው። ኦኬ ልበለው። ከዚህ በኋላ 2.1 ብሎልኛል ማለት ነው ቴብል ብሎ። ከዛ ስፔስ ልስጥና ኮንትሮል ብዬ ቪ ማለት ፔስት ማለት ነው። ከዛ በኋላ ምንድነው የምታደርጉ? ይቺ ማትፈልግ ስለሆነች ኮፒ ድጋሚ ስለሆነች እኔ ያስገባኋት ስለሆነ እቺን እንደዛ አደርጋለሁ። አሁን ኦኬ ለዋለሁ። እንደምትመለከቱት እዚህ ቴብል 2.1 ብሎልኛል። ከዚህ በኋላ ልክ እንደ ፊገር ቀጥታ ይቀጥላል ማለት ነው። አሁን እቺን ሴሌክት አደርጋለሁ። ዘን ይሄን ቦልድ የሚለውን አጠፋለሁ። ታይም ኒው ሮማን እላለሁ። 11 ተመሳሳይ ፎንት ሳይዝ ላድርግለት። ከዛ ብላክ ከዛ ሴንተር ነው የሚሆነው። የቴብልና የፊገር ሴንተር ላይ ነው የሚደረገው። ከዛ 1.5 አሁንም እንደዛው ሪሙቭ የሚል ካለ ሪሙቭ ታደርጋላችሁ ማለት ነው። አሁን እንግዲህ እንደምትመለከቱት ቴብሌንም ፊገሬንም ሰርቻለሁ። አሁን ይሄንን እንግዲህ ከጨረስኩ በኋላ ሴቭ ማለት አለብኝ። ሴቭ ብዬ ቀጥታ ሊስት ኦፍ ቴብል እና ሊስት ኦፍ ፊገር ደግሞ ከየት በታች ነው የሚሆን ማለት ነው? ከቴብል ኦፍ ኮንቴንት በታች ነው የሚሆን ማለት ነው። እንደምትመለከቱት እዚህ ባዶ ስፔስ አለኝ። ስለዚህ እዚህ ባዶ ስፔስ ላይ ሊስት ኦፍ ፊገር ልምጣ ለምሳሌ። ከዛ ሊስት ኦፍ ፊገር ለመውሰድ ሪፈረንስ ገባለሁ። ከዛ ኢንሰርት ቴብል ኦፍ ፊገር የሚላለ ለምሳሌ ቴብልን ባስቀድም እኔ ቴብልን ከሆነ ያስቀደምኩኝ እዚች ጋር ልምጣና ቴብል 2 ፖይንት ነው አይደል? እዚች ጋር 2 ፖይንት የሚል ነው ያስገባውኝ ከሁለት ነጥብ የሚለው ማለት ነው። ከዛ ኦኬ ለዋለሁ ማለት ነው። እናንተ እዚህ ጋር የፈለጋችሁትን ይሄንን ደግሞ መቀያየር ትችላላችሁ በመፈልጉት ዳሹ እንዲለያይ ከፈለጋችሁ ማለት ነው። እንደዚህ ማድረግ ከፈለጋችሁ በመፈልጉት ሙድ እናንተ መቀየር ትችላላችሁ። እኔ ግን በዚህ ያስገባውና ቴብል 2 ኮለን አልኩት ማለት ነው። ቴብል 1 ቢሊዮን ሮ እሱን አድርግ ነበር ግን ቴብል 2 ኮለን አልኩና ኦኬ አልኩት። ያው እንደምትመለከተው ቴብል 2.1 ዘ ጋፕስ አሞንግ ዲፈረንት ሪሰርች ሪዛልትስ ይላል ማለት ነው። ይሄንን እንግዲህ ከላይ እናንተ ሊስት ኦፍ ቴብል ትሉታላችሁ ማለት ነው። ከዛ ይሄን ሴሌክት አድርጋችሁ ወደ ሴንተር ታደርጉና ይሄ ሊስት ኦፍ ቴብላችሁ ነው ማለት ነው። ሊስት ኦፍ ቴብልስ ነው ማለት ነው። እንደገና ሊስት ኦፍ ፊገርስ እንምጣ። ሊስት ኦፍ ፊገርስ። ስለዚህ ይሄንንም ሴሌክት ላድርግ። ከዛ ወደ ሴንተር አሁን እዚች ጋር ኢንተር ልበልና ከዛ ሬፈረንስ ጋር ገባለሁ። ዘን ኢንሰርት ላለሁ። እዚህ ጋር ቴብል ስለሆነ ወደ ፊገር ቀይሯለሁ። ፊገር እንግዲህ እኔ የጀመርኩኝ ከስንት ነው ማለት ነው? ከፊገር 1 ብዬ ኮለን አድርጌ ነው ከዚህ ነው የጀመርኩ ማለት ነው። ይችን አንዴ ጫናለሁ። ከዛ ኦኬ ለዋለሁ።
ያው እንደምትመለከቱት ይሄ ፊገር አብሮ መጥቶብኛል። እሱን ዲሌት ማድረግ ይቻላል። ከዛ ኢንተርልና ስለዚህ እዚህ ጋር ኢንሰርት ገባለሁ። ከዛ እዚህ ጋር መጣለሁ። ፊገር 2 አንዴ ጫናለሁ። ከዛ ኦኬ አያችሁታል።